ፖርቶፕሪስ የፖሊስ ቁጥጥር የሌላት ከተማ ናት። ዛሬ በዓለም ላይ ካሉ እጅግ አደገኛ ከተሞች አንዷ ወደ ሆነችው የሃይቲ መዲና ፖርቶፕሪስ እናመራለን። ከተማዋ በታጣቂ ቡድኖች በኤሊቶችና በውጭ ጣልቃ ገብነቶች መካከል የተከፋፈለች ሆናለች። በዋና ከተማዋ ብቻ ከ200 በላይ የታጠቁ ቡድኖች የሚንቀሳቀሱ ሲሆን እነዚህንም የሚመራው ጠላቶቹን በህይወት እያሉ በማቃጠል የሚታወቀው ባርቤኪው የተባለው ሰው ነው። እነዚህ ሚሊሻዎች አብሮ መኖር በሚል ትርጉም ባለው አንድ ስም ስር ተሰባስበዋል። ዛሬ ከታጣቂዎች ጥቃት የሸሹ ሰዎች የሚገኙባቸውን መጠለያዎችና የወደሙ ሰፈሮችን እንጎበኛለን። በመቀጠልም የቤታቸውንና ሰፈራቸውን ደህንነት የሚጠብቁ የጥበቃ አካላትን እናገኛለን። ለመመከት አንድ ቡድን ለማቋቋም ወሰኑ። የጥበቃ ኃይሉ ይህ ነው። በዚህ ስብስብ ውስጥ ማህበረሰባቸውን ለመጠበቅ መሳሪያ ያነሱ ሲቪሎችም አሉ። ለመከላከል በቁርጠኝነት መነሳት ነበረብን። በመጨረሻም ካንዱ የወንበዴ ቡድን መሪ ጋር እንገናኛለን። እያንዳንዱ ትዕይንት የመንግስት መዋቅሯ ከፈረሰና ህዝቦቿ በህይወት ለመኖር ከሚታገሉባት የአንድ ሀገር ታሪክ ውስጥ የተወሰነውን ክፍል ያሳያል። ይህ ለኛ ቤታችን ነው። ዛሬ ያለነው ሁለት ሀገራት በሚጋሯት አስገራሚ ደሴት ውስጥ ነው። የደሴቲቱ ግማሹ ክፍል ገነት ሲሆን ሌላኛው ክፍል ደግሞ ሲኦል ነው። በጎረቤት በኩል ዶሚኒካን ሪፐብሊክ በብልጽግና ስትኖር፣ ሃይቲ ግን በይፋዊ ጦርነት ውስጥ ትገኛለች። ወደ ዋና ከተማዋ ፖርቶፕሪስ ደርሰናል። ያ የምታዩት አውሮፕላን ማረፊያው ሲሆን ከአውሮፕላን ማረፊያው ተነስተን የመንግስት ህንጻዎች፣ ፖሊስና ሆቴሎች ወደሚገኙበት ብቸኛ አካባቢ ወደ ሆነው የሆቴሎች ዞን ተጓዝን። ይህ ቦታ ከቀረው የከተማዋ ክፍል ተነጥሎ በኮረብታ ላይ ይገኛል። ይህ ሆቴል በከተማዋ ካሉ እጅግ የቅንጦት ሆቴሎች አንዱ ሲሆን በበሮቹ ላይ ከፍተኛ ጥበቃ ይደረግለታል። ምክንያቱም ከውጭ ያለው ዓለም ፍጹም የተለየ ነው። በዋና ከተማዋ ፖርቶፕሪስ ውስጥ ነን። ይህች ሀገር ቅኝ ግዛትን ያሸነፈች ነገር ግን ወደ ትርምስ ውስጥ ተመልሳ የገባች ሀገር ናት። አሁን ጉዟችንን የምንጀምረው ከወንበዴዎች ጥይት ባመለጡ ሰዎች በተሞሉትና በጣም በርካታ በሆኑት የተፈናቃዮች መጠለያ ካምፖች ውስጥ ነው። እዚህ ለምን ያህል ጊዜ እንደሚቆዩ ማንም የሚያውቅ የለም። ምክንያቱም እዚህ ከመጡ አሁን ከ9 ወር በላይ ሆኗቸዋል። ገበያም አላቸው። ማለቴ መኖር ስላለባቸው የግድ መተዳደሪያ ያስፈልጋቸዋል። እነሱ ወንበዴዎች ሰፈሮቻቸውን ስላቃጠሉባቸው ሸሽተው የወጡ የአካባቢው ነዋሪዎች ናቸው። ቤታቸው እዚያው ቢሆንም ግን ወደዚያ መሄድ አይችሉም። ከአንድ ወር በፊት ገደማ ወንበዴዎቹ ሰዎች እንዲመለሱ ፈቅደውላቸው ነበር። ነገር ግን አካባቢው በጣም ወድሟል። እነዚህ ሰዎች ከሚወዱት ቤታቸው ከተፈናቀሉ በኋላ መቼ እንደሚመለሱ ምንም አያውቁም። ሀገሪቱ ደግሞ ማንም ዞር ብሎ የማያያት ለመረሳት የቀረበች ሀገር ናት። 6 ሰዎች እዚህ እንዲህ ባለ መልኩ ይኖራሉ። ቤቱ ዝናብ በሚንጠባጠብበት ጊዜ ያፈሳል። ሀገራችን ኢትዮጵያን ጨምሮ ልክ እንደ ሌሎቹ ብዙ ሀገራት ሁሉ ተፈናቃዮች የሚኖሩት በዚህ መልኩ ነው። ለመሆኑ ተጠያቂው ማን ነው? ተጠያቂው መንግስት ነው። በመላው ሀገሪቱ ወደ ግማሽ ሚሊዮን የሚጠጉ ተፈናቃዮች አሉ። ይህ መኖሪያ ቤታቸው ነው። በአንድ ወቅት የነጻነት ምልክት የነበረች ሀገር ዛሬ የፍርሃት ምልክት ሆናለች። ይህች እናት ወንበዴዎቹ መላውን ሰፈር ከመቆጣጠራቸው በፊት እሷ በፖርቶፕሪስ መሃል ከተማ ትኖር ነበር። ዛሬ ግን የምትኖረው ከመኪና ስር ነው። ክፍት የሆነውን የቆሻሻ ማፋሰሻ ቦይ ተመልከቱ። እንደ ሰብአዊ ፍጡር እየኖሩ አይደለም። አሁን በወንበዴዎች ሙሉ በሙሉ ወደ ወደመ ሰፈር እንገባለን። ቤቶች እንዴት ወደ ፍርስራሽነት እንደተቀየሩ ታያላችሁ። መላው ሰፈር ሙሉ በሙሉ ባዶ ነው። ነዋሪዎቹ በሙሉ ጥለውት ወጥተዋል። ያንን ተመልከቱ። የጦር ቀጠና ነበር። በካምፖች ውስጥ ያያችኋቸው ሰዎች የሸሹት ከእነዚህ መንገዶች ነው። በቦታው የፈረሱ ቤቶችንና የጥይት ቀዳዳዎችን ማየት የተለመደ ነው።
ይህንን ተመልከቱ። የሰው ልጅ የራስ ቅል ነው። አንድ የጭነት መኪና በመንገዱ መሃል ፈንድቶ በጎኑ ተጋድሞ ይታያል። ወንበዴዎች ተቆጣጥሮት በነበረበት ጊዜ እዚህ ሰዎችን በሕይወት እያሉ ያቃጥሉ ነበር። ወንበዴዎቹ አሁን ሰፈሩን ለቀው ቢወጡም ቦታው ግን አሁንም ልክ በቦምብ የተደበደበ ይመስላል። ወንበዴዎቹ አሁን ወደቡን ሙሉ በሙሉ ተቆጣጥረውታል። የሚገኙትም እዚያው ነው። በቪዲዮ መጨረሻ ላይ ወደዚያ እንሄዳለን። አብራችሁን ቆዩ። ይህ ደግሞ የተተወ ትምህርት ቤት ነው። ጦርነቱ በመንግስትና በወንበዴዎች መካከል ነው። ይህን የምታዩትን በር ተመልከቱ። ወንበዴዎች ሰፈር ውስጥ ሰርገው እንዳይገቡ ለመከላከል ሲባል መንገዶች እንዲህ ይታጠራሉ። በተጨማሪም ድንገት እገታ ቢፈጠር አጋቾች በፍጥነት አመልጠው እንዳይሄዱ የሚገቱ በጣም ረጃጅም የፍጥነት መገደቢያዎች ስፒድ ብሬከሮች በየቦታው ተሰርተዋል። አሁን ደግሞ ሰፈራቸውን ለመጠበቅ መሳሪያ ወዳነገቱ ሲቪል የጥበቃ ኃይሎች እንሄዳለን። በአሁኑ ሰዓት የምንገኘው በእነዚህ ሚሊሻ ቁጥጥር ስር ባለ ቀጠና ውስጥ ነው። እነዚህ ሰዎች ወንበዴዎች በኃይል ሊያባረሯቸው ቢሞክሩም ቀያቸውን ላለመልቀቅ በጽናት የቆሙ ናቸው። ይህ የምታዩት ብረት ለበስ መኪና ደግሞ ከኬንያ የመጣ ነው። የኬንያ ጦር እዚህ ተገኝቶ ድጋፍ ለመስጠት ከተባበሩት መንግስታት ጋር ስምምነት አድርጓል። በዓለም አቀፉ ማህበረሰብ ዘንድ ያላቸውን ገጽታ ለማሳመርም ከአፍሪካ አህጉር ድረስ እዚህ ተገኝተዋል። እዚህ ያሉት ሰፈሮች በሙሉ በወንበዴ ቡድኑ ቁጥጥር ስር ናቸው። ከተማዋ በወንበዴዎች የተከፋፈለች ናት። ልክ ድንበር አገሮችን እንደሚከፍል ከተማዋም በየቡድኑ ተከፋፍላ ትገኛለች። እዚህ ጥቃት በሚሰነዘርበት ጊዜ ብዙ ሰዎችን ይገድላሉ፣ ሴቶችና ህፃናትንም ሳይቀር ይደፍራሉ። ነገር ግን እነዚህ ሰዎች እንደ ሲቪልና እንደ ማህበረሰቡ አባላት ይህንን ግፍ ለመመከት ራሳቸውን በቡድን ለማደራጀት ወስነዋል። ይህ ሰፈር አካባቢያቸውን ከወንጀለኛ ቡድን ለመጠበቅ የወጡ ሲቪል ታጣቂዎች መገኛ ሲሆን እኔም የነሱን ደንብ ልብስ ለብሻለሁ። እንዲህ እንደለበስኩ በወንበዴዎች ቁጥጥር ስር ወዳለ አካባቢ ብገባ የህይወቴ ማብቂያ ሊሆን ይችላል። ምክንያቱም የለበስኩት የጥበቃዎችን ደንብ ልብስ ነው። እነዚህ ሰዎች በፈቃዳቸው የወጡ ቤታቸውንና ራሳቸውን ለመከላከል የወሰኑ ተራ ሰዎች ናቸው። መካኒኮች፣ ገበሬዎችና አባቶችም ጭምር በዚህ ይገኛሉ። ቀንም ሆነ ማታ አካባቢያችን በንቃት ስለምንጠብቅ የወንጀለኛ ቡድኑ አባላት በፍጹም ወደዚህ መንደር አይገቡም። ነገር ግን ተራራውን ተቆጣጥረውታል። የጥበቃ ኃይሉ ሾልከው ለመግባት የሚሞክሩ የወንበዴ ቡድን አባላትን ለመያዝ የፍተሻ ኬላዎች አሉት። አሁን አንዱን የፍተሻ ኬላ ለማየት እንሄዳለን። በዚህ ቦታ የጥበቃ ቡድኑ መታወቂያ ይጠይቃሉ፣ ሰዎችንም ይፈትሻሉ። እነሱ ሲቪሎች ናቸው፣ ግን አካባቢያቸውን በንቃት ይጠብቃሉ። የወንበዴ ቡድን አባላት ከያዙ ወደ ፖሊስ ይወስዱታል። አንድን ሰው ወደ ከተማ ከመግባቱ በፊት መሳሪያ ይዞ እንደሆነና እንዳልሆነ በጥንቃቄ ይፈትሻሉ። አንድ ሰው አስቁመው ሲፈትሹ በፊቱ ላይ ደም ተመለከቱ። ሲጠይቁት ሰውየው የደማው ወንበዴዎቹ በሚቆጣጠሩት አካባቢ ሲያልፍ በወንበዴዎቹ ተደብድቦ ነው። ወንበዴዎች በግዛታቸው ውስጥ የሀገሪቱን ነዳጅ፣ ኤሌክትሪክ፣ ውሃ፣ ወደቦችና አንዳንድ አውሮፕላን ማረፊያዎችን ጭምር ይቆጣጠራሉ። ለመሆኑ ሃይቲ እንዴት ወደዚህ አለመረጋጋትና ትርምስ ልትገባ ቻለች? ወደ ኋላ ተመልሰን ታሪኩን እንመልከት። ከነጻነት በፊት ሃይቲ በወቅቱ የበለጸገች የፈረንሳይ ቀኝ ግዛት በነበረችው በሴንት ዶሚኒንግ ትታወቅ ነበር። በ1804 የነበራት የስኳርና የቡና ሀብት በመቶ ሺዎች በሚቆጠሩ አፍሪካውያን ባርነት ላይ የተገነባ ነበር። ከደም አፋሳሽ አብዮት በኋላ በዘመናዊ ታሪክ የመጀመሪያዋ ነጻ የጥቁር ሕዝብ ሀገር ሆነች። ፈረንሳይ ግን ዝም አላለቻቸውም። በ1825 የጦር መርከቦችን በመላክ የነጻነት ዕዳ ተብሎ የሚጠራውን ዕዳ ጫነች። ይህም ሃይቲ ለፈረንሳይ የባሪያ ባለቤቶች ለደረሰባቸው ኪሳራ ካሳ እንድትከፍል አስገደዳት። ይህ ዕዳ ከ120 ዓመታት በላይ የሃይቲን ኢኮኖሚ አንቆ የያዘ ሲሆን ከነጻነት እሳት የተወለደችውን ሀገርም አዳክሟታል። ከዚያም በ1915 ዩናይትድ ስቴትስ መረጋጋትን ለመመለስ በሚል ሰበብ በመውረር ባንኮችን ተቆጣጠረች፣ ወርቋን ወሰደች።
እንዲሁም ሙሰኛ ስርዓትን ጥላ ሄደች። በ2010 አውዳሚ የመሬት መንቀጥቀጥ ዋና ከተማዋን አወደመ፣ ከ200,000 በላይ ሰዎችን ገደለ። ይህም ሁከት እንደገና እንዲንሰራራ አደረገ። ከፍርስራሹ መካከል ወንበዴዎች ተወለዱ፣ የጠፋውን የመንግስት ባዶ ቦታም ሞሉ። በ2021 ፕሬዝዳንቱ ተገደሉ፣ መንግስት ፈረሰ፣ ፖሊስ ቁጥጥሩን አጣ፣ እናም ህዝቡ ብቻውን ቀረ። አሁን የወንበዴ ቡድን አባላትን እናገኛለን። እነሱ ጋር መድረስ ቀላል አልነበረም። በዚህ አውቶቡስ እንሳፈራለን፣ ምክንያቱም የፖርቶ ፕሪስ መሃል ከተማ በወንበዴዎቹ ተይዟል። አሁን ወደ ወንበዴዎቹ ግዛት እያመራን ነው። እዚያ ለመሄድ የግል መኪና መጠቀም አንችልም። በዚያ የሚያልፍ ማንኛውም የግል ተሽከርካሪ ወዲያውኑ ስለሚተኮስበት ቢጫውን አውቶቡስ መጠቀም አለብን። በዚህ መኪና ውስጥ ሰዎች አንዱ በሌላው ላይ እንዴት እንደተደራረቡ መመልከት ይቻላል። ማንነታችንን ደብቀን ሁላችንም ሰፈሮቻቸውን ማለፍ አለብን። በውጭ የታጠቁ ሰዎች አሉ። አሁን ቀደም ሲል ጂ9 ተብሎ በሚታወቀው አንድ ስም ስር ተሰባስበዋል። አሁን ደግሞ ቪቭ አንሳም ተብለው ይጠራሉ። የሚመሩትም ባርቤኪው በሚል ቅጽል ስም በሚታወቀው የቀድሞ የፖሊስ መኮንን በነበረውና በስርዓቱ ላይ መሳሪያ ባነሳው ጂሚ በሚባል ሰው ነው። ከኋላ አብሬ በሰላም መሄድ እችላለሁ? አዎ፣ ይህ የወንበዴው መሪ ነው። እንሂድ። የመኪናው መስታወት ሙሉ በሙሉ ጥቁር ነው። ይህ ከወንበዴ መሪዎች አንዱ ነው። እነዚህ ቤቶች ባዶ ናቸው። የከተማዋን 99 በመቶ ተቆጣጥረናል። እኔ በባርቤኪው እዝ ስር የምገኝ መሪ ነኝ። ባርቤኪው በራሱ ግዛት ውስጥ መሪ ነው። እነሱ የቪቭ አንሳም ጥምረት አካል ናቸው። በየመንደሩ በርካታ መሪዎች አሉ። ሁሉም በቪቭ አንሳም ጥላ ስር ናቸው። ከነሱ ጋር አጭር ቃለ መጠይቅ በሚስጥር ለመቅረጽ ወደ አንድ ቦታ እያመራን ነው። በአሁኑ ጊዜ ብዙዎቹ የወንበዴ ቡድን አባላት በጣም ወጣቶች ናቸው። የተቀላቀሉትም በፍርሃት አሊያም በችግር ምክንያት ነው። እኛ ከመንግስት የበለጠ ጠንካራ ነን። ጠንካራ የሆንበት ምክንያት ሰነፍ መንግስት ስላለን ነው። ለሀገሪቱ መፍትሄው አብረን መተባበራችን ነው። እኛ አንድ ነን። መፍትሄው እርስ በርስ መተኳኮስ አይደለም። አንተ መሳሪያ አለ፣ እኔም መሳሪያ አለኝ። ደግሞም አንተ የጥይትም ሆነ የመሳሪያ አቅራቢ ነህ። እኔን ለመግደል ዓለም አቀፍ ኃይሎችን ትጠይቃለህ። በሌላ በኩል ደግሞ መሳሪያና ጥይት ትሸጥልኛለህ። ይህንን እንዴት መፍታት እንችላለን? ምን መደረግ አለበት? በ10 ሺዎች የሚቆጠሩ አስቀድሞ መሳሪያ የታጠቁ ወጣቶች አሏችሁ። አሁን መሳሪያቸውን መውሰድ ትፈልጋላችሁ፣ ነገር ግን ምንም አይነት መፍትሄ አታቀርቡም። የወደፊት ሁኔታ ምን እንደሚመስል አትናገሩም። መሳሪያ መያዝ ሰልችቶኛል። ብዙ ጊዜ እቤት ትቼው እወጣለሁ። ስለዚህ አንድ ቀን ፍትህ ካለ ላደረግኩት ነገር ዋጋ ልከፍል እንደምችል ይገባኛል። ግን ስለነዚያ ወጣት ልጆችስ ምን ይባላል? ይህ ገና የ14 ወይም የ15 ዓመት ለጋ ወጣት ቢሆንም በዚህ እድሜው መሳሪያ እንዲታጠቅ ያደረጉት ሙሰኛ ፖሊሶች ናቸው። ፖሊሶቹ በችግርና በረሃብ ምክንያት ለሙስና የተጋለጡ በመሆናቸው መሳሪያዎችን ለልጆቹ ይሸጡላቸዋል። እንዲያውም የፖሊስ ዘመቻ አለ የሚባለው ወሬ ብዙ ጊዜ መሳሪያዎቹን በድብቅ ለማድረስ የሚጠቀሙበት ሰበብ ብቻ ነው። የአንድ ጥይት ሳጥን ዋጋ $3500 ይደርሳል። ይህም ነገሩን ትርፍ የሚገኝ አደገኛ የገንዘብ አዙሪት ያደርገዋል። ሁኔታውን ለመቆጣጠር ከአንድ ዓመት በፊት የመጡት የኬንያ ኃይሎችንም ቢሆኑ ምንም ያመጡት ለውጥ የለም። በአጠቃላይ ሂደቱ እንደ አዙሪት እየተሽከረከረ በመሆኑ መፍትሄ ማግኘት የማይቻልበት ደረጃ ላይ ደርሷል። እነዚህ የጋንግ ቡድኖች አስክሬን እስከ ማቃጠል፣ ሰው እስከ ማገትና እስከ መግደል የደረሱ በርካታ ዘግናይ ወንጀሎችን ሲፈጽሙ ቆይተዋል። አሁን ላይ ግን በሰሩት ነገር ሁሉ እየተጸጸቱና ድርጊቱ እየሰለቻቸው መጥተዋል። ለረጅም ጊዜ ፖለቲከኞች ለገዛ የፖለቲካ ትርፋቸው ሲሉ እርስ በርስ እንዲተላለቁ መጠቀሚያ አድርገዋቸዋል። ይህ የጋንግ አባል በኤል ሳልቫዶር የሚገኘውን የሴኮት እስር ቤት ቪዲዮ ሲመለከት ፕሬዝዳንት ናይብ ቡከሌ የወሰዱት እርምጃ ትክክል እንደሆነ ያምናል። እንደሱ አመለካከት በኤል ሳልቫዶር የታየው መንግስት የሚሰራና የወንጀለኞችን ኃይል በተግባር የሚገታ መንግስት ነው። እዚህ ግን መንግስት እንዲህ አይነት እርምጃ አይወስድም።
ምክንያቱም ባለስልጣናቱ ከነዚህ ቡድኖች ጋር የጥቅም ትስስር ስላላቸው ቡድኖቹ እንዲቀጥሉ ይፈልጋሉ። እግዚአብሔር ይመስገን በሰላም ከሃይቲ ወጥተናል። ይህች ሄይቲ ናት ገና በጠዋቱ ራሷን ከባርነት ነፃ ያወጣች እናም ዛሬ ነፃነቷን ለማስጠበቅ የምትታገል ሀገር። መልካሙን ሁሉ በመመኘት አበቃን።